ህይወት አንዳንድ ጊዜ በብዙ ነገር አንተ ልጠራ ትችላለች። ለምሳሌ ህይወት ስላችሁ ለኔ ህይወት ማለት ሰክሰስ ነች። ይሄ እግዚአብሔር ያውቃል አይደለም። በዚህ እኔ አላምንም። እግዚአብሔር የሰነፎች አምላክ አይደለም። የብርቶችና እሱን ለመውደድ የሚጥሩ ለነሱ ግን አባት ነው ስላችሁ። ሰነፍ ማለት እምነቱን የሚጠላን እግዚአብሔር ይጠላል እያልኩኝ አይደለም። ግን አይጠላችሁም፣ ግን እናንተን አንቋ ወደ ሌላ ቤተክርስቲያን ግባ ብሎ የሚያስገባ አምላክ አይደለም። እና ዛሬ ላችሁ የፈለኩት ምንድነው? እኔ በህይወቴ ስኖር እስከዛሬ ብዙ ነገር አጋጥሞኝ ያውቃል። ግን ብቻ የ17 ዓመት ወጣት ልጅ ህይወት አሳልፌያለሁ። ያው እንደ ወጣት እንደ ልጆች የምፈልገውን ነገር አላገኘሁም። ያው የምፈልገው ነገር ሆኖልኝ አያውቅም። ሁሌም ፋሚሊ የሚፈልገው ነገር ነው። የምፈልገው ነገር አንድ ትምህርት ብቻ ነበር። እሱን እግዚአብሔር ይመስገን አላጣሁትም። ግን በህይወታችሁ ስትኖሩ የሆነ ነገር ካላጣችሁ በስተቀር አትሰሩ። የሁሉም ሰው የስኬታማነት መንስኤው መነሻዋ ምንድነች? ማጣት ነች። ካላጣ አትሰራም። የሀብታም ልጅ ያልደስ ጀበሬ የድሃ ልጅ አልኩ ይዳል እንዲህ ዘንጬ አምሮብኝ ይሄ ልብስ ስታዩ ምናምን ደነኛ ወይም ሚድል መሀል ላይ የሀብታምም የድሃም ሳይባል የመሀል ልጅ ልመስል ይችላሉ። ግን ሙልጭ አልኩ ይዳል ሰው ቤት ስላለው ሊያምርብኝ ይችላል። እኔ አሁን እዚህ የሰው ቤት ያመጣኝ ምንድነው ነው ዋናው ነገር። ሰው ቤት የከተተኝ ከእናትና ከአባቴ እጅ ያወጣኝ ምንድነው? ድህነት ነው፣ ማጣት ነው። አሁን በአካውንቴ ላይ ስንት ብር ያለው? ቴሌ ብር ላይ 6 ብር አለ። አዩ እንግዲህ ቴሌ ብር ላይ 6 ብር አለኝ በአካውንቴ ላይ ማለት ነው። እና በሲቪ ደግሞ ወደ 5 ብር ምናምን ያለው በቃ ምንም አይነት ዱሩር የለኝም። ስለዚህ በዚህ ማጣት የምላደርግ ነው ስልኬን ልሸጥ ነው። ስልኬን ከሸጥኩኝ በኋላ ግን እኔ ስኬታማ መሆን ካልቻልኩኝ ማለት ነው እመቤቴን ነው የምላቸው። በቃ ኪዳነ ምሕረትን እመቤቴ እናቴ ታደርግልኛለች። በቃ ይሄንን ስልኬን እስከ መሸጥ ድረስ በችግር ከደረስኩኝ በቃ እኔ ከሌላ ሰዎች አንፃር ሊሆንብኝ ይችላል። ከሌላ ሰዎች አንፃር ላጣም እችላለሁ። ከሌላ ሰዎች አንፃር ስታዩት ግን በእኔ እድሜ እንደዚህ ጓደኞች እንዳለ ምንም በቃ ስለ ገንዘብ የሚያስብ ብቻ አለ፣ ግን የሚሰራ የለም። ዛሬ እንደዚህ ዓመት እንዲህ ሀብታም ነኝ ይላል፣ ግን ዛሬ አይሞክርም። 17 ዓመት ሆነ ማለት እኮ መስራት አትችልም ማለት አይደለም። ግዴታ እኮ ከትምህርት መጨረስ አይጠበቅብህም ስራ ለመስራት። እንዴ ብዙዎች እኮ አሉ። እነ ለምሳሌ ሆነ አለማየሁ ማን አለማየሁ ነው ወደ ትንሽ ልጅ አለ፣ ግን በጣም ጎበዝ ነው፣ ያደንቀዋለሁ። ማርያምን 14 እና 15 ዓመት ነው፣ ግን የሆነ ድርጅት አለ እሱን ይመራል። እዚህ ኢትዮጵያ ውስጥ ነው። የሆነ 13 ዓመት ልጅ አለ፣ ፎሬክስ ትሬደር ነው። ብቻ ኢትዮጵያ ውስጥ ማነው አለም የሆነች ልጅ አለ፣ ብቻ 13 ዓመቱ ነው። አይቼው በቃ በጣም ገረመኝ። እነዚህ ልጆች ካደረጉት ኦልሞስት የፈረንጅ ልጅ ስትሆን ውጤታማ ስኬታማ የመሆን እድልህ 100 በ50 ወይም 100 በ70 ቢሆን ነው። እንደዛ ነው የማስበው እኔ። ግን ኢትዮጵያ ውስጥ ደግሞ ምን አለ? የኢትዮጵያውያን አትችልም አይነት ስሜት አለ። እሱን ማሸነፍ መቻል አለብህ። የብዙ ሰዎች ዘለፋና ትችት አለ። እሱንም ማለፍ መቻል አለብህ። እሱን ካለፍክ ሌላው ምንም የሚከብድ ነገር የለም። ስለዚህ አንድ ነገር ልንገርህ። እኔ ዛሬ 4 ብርና 5 ብርና 6 ብር 11 ብር ነው ያለው በእኔና በህይወት ውስጥ። በ11 ብር ምን ታደርጋለህ? ካርዳት ሞላ 10 ብር ካርድ ሞልተህ እኮ ዳታ አብርተህ ስታጠፋ አልቋል ብር። በኢትዮጵያ ኔትወርክ ግዴታም ዋይፋይ ያስሞላል። እሱን አስሞላለሁ፣ ችግር የለውም። አሁን ስልኬን እሸጥና የአንድ ወርም ሆነች በአንድ ወር ውስጥ እንግዲህ ብር ካልሰራሁኝ በአንድ ወር ውስጥ ብር አርጌ ምንም ካላረኩኝ በቃ ይሄንን ካላለፉኝ እሞክራለሁ። በቃ መቤቴን አልተውም። እኔ ማጣት አይገድበኝም። ስልኬን እሸጣለሁ ድጋሚ ብቻ አነስ ያለ ገዛና ድጋሚ እሞክረዋለሁ። ሌላም ነገር በቃ የማደርገው ብር ለማግኘት የሚያስጠረኝ ነገር ሁሉ አደርጋለሁ። ግን ከሰው አልበድርም። ከሰው ተበድሬ አልሰራም። አለቀ። ይሄ ነው የኔ ሀሳብ ማለት ነው። የዛሬው ቪዲዮአችን ይሄንን ይመስላል። ዛሬ ቱዴይ ማለት ወደ 10 ቪዲዮ ነው የሰራሁት፣ ግን የመጣልኝን ሀሳብ በሙሉ ቪዲዮ የሰራው ነው። አሁን ከዚህ በኋላ ሀሳብ ከመጣልኝ ቪዲዮ እሰራለሁ። ምክንያቱም ተቀማጭ ቪዲዮ ነው። የአንድ ፍላሽ ገዛና በሱ አስቀምጣለሁ። አሁን ይሄ ቪዲዮ እንግዲህ እንደ ማስታወሻነት የማየው ይመስለኛል፣ ግን ደግሞ ማየዋለሁ መቤቴን ያዋሉ ነግራችሁ በቃ እኔ ከዛሬ 5 ዓመት በኋላ በ22 ዓመቴ በ2022 ላይ ሰክሰስፉል ሆኜ በአዲስ ነገር ለየት ባለ ነገር በሰክሰስፉልነት የምኮራበት አይነት ማንነት እንደሚኖረኝ አልጠራጠርም። እሱን ደግሞ እግዚአብሔር ከቅድስት ድንግል ማርያም ከእናቱ ጋር ሆኖ እንደሚያሳካልኝ እርግጠኛ ነኝ። እኔም ሁሌም እጥራለሁ። ይመቻችሁ።